እሺ ዛሬ አዋጪ ስራ ክፍል 1 ማቀርበው ስለ ዳቦ ቤት። ዳቦ ቤት ዱቄት ተገዝቶ ዳቦ እስከሚሆን ያለውን ሂደትንም ጭምር እያንዳንዱን በቪዲዮ አሳያችኋለሁ እንዴት እንደሚሰራ። ከዛ በተጨማሪ አሁን ማወራው ነገር ዳቦ ቤት በጣም አዋጪ ስራ ከሚባሉት መካከል አንደኛው ነው። 50 ኪሎ ዱቄት ሲቦካ 4 ዙር 15 ኪሎ ግራም በሚችለው ማሽን 4 ዙር ይቦካል። 12 ኪሎ ግራም እየተደረገ አንዱ 12 ኪሎ ግራም ከተቦካ በኋላ በ12 ባትራ እያንዳንዱ ባትራ 15 ዳቦ ይዞ ባለ 15 ብር 15 ዳቦ ይዞ ይወጣል። ይሄን ሲደምሩት አዋጪ ከሚባሉ ስራዎች መካከል አንደኛውና ዋነኛው ዳቦ ቤት ስራ ነው። ስለዚህ የዳቦ ቤት ስራ እያንዳንዱን ሂደት ከዚህ በኋላ በቪዲዮ አሳያችኋለሁ። አመሰግናለሁ። ይሄ ሚክሰር ነው። 15 ኪሎ ግራም መቦካት የሚችል ነው፣ ግን 15 ሙሉ አይጨምርም። ይሄ ኤሌክትሪክ ባላንስ ነው። ኤሌክትሪክ ባላንስ እያንዳንዱ ዳቦ በግራም ተለክቶ ነው ወደ ባትራ የሚሄደው። ስለዚህ ኤሌክትሪክ ባላንስ እንደዚህ በቻርጅ የሚሰራ ነው። ይሄኛው ደግሞ ማዳመጫ ነው። ማዳመጫ በደንብ አድርጎ የሚያዳምጥ ነው። ዳቦ ከተቆረጠ በኋላ ይሄ መቁረጫ ነው። ይሄ ዳቦ መቁረጫ ከፍና ዝቅ ሲደረግ የሚቆርጥ ነው። ይሄ ማኮፈሻ ቤት ነው። እዚህ ውስጥ ነው ማኮፈሻ ያለው። አሁን እያንዳንዱን እንዴት እንደሚሰሩ እናያለን። አሁን ጨው እየጨመረ ነው። ጨው ከጨመርን በኋላ በእጅ እየመጠነ እየጨመረ ነውና ከጨው በኋላ ውሃ ይጨመራል። ንጹህ ውሃ፣ ይሄ ከቧንቧ የተቀዳ ውሃ ነው። ንጹህ ውሃ ይጨመራል። ከዛ በኋላ ዱቄት፣ ብዙ ጊዜ እኛ ዳቦ ቤት የምንጠቀመው ሙና ስፔሻል ዱቄት ኦር ሲያም ስፔሻል ዱቄት፣ እነዚህን ነው የምንጠቀመው ብዙ ጊዜ። ሙና የሐዋሳ ምርት ነው። ሲያም የት እንደሆነ ብዙም ባላቅም ሲያም እና ሙና ነው የምንጠቀመው ብዙ ጊዜ። ይሄ ቤኪንግ ፓውደር በእጅ መጥኖ እየጨመረ ነው። የጨመርነው ዱቄት 12 ኪሎ ግራም ነው። 12 ኪሎ ግራም ዱቄት ጨምረናል። ሚክሰራችን እስከ 15 መቦካት ይችላል። ቤኪንግ ፓውደር ከጨመረን በኋላ ይሄ እርሾ ነው። እርሾ ኖርማል የመጀመሪያ ፓወር ነው። ፓወሩ ሲጨምር ደግሞ ስፒዱ ይጨምራል። ከዛ ጩኸት መጠኑም ይጨምራል። እናያለን እስኪ። ውሃ እየጨመርን በደንብ ማሽኑ እንዲመታ ማድረግ ነው። ሚክሰሩ ትንሽ ውሃ መጨመር፣ መጀመሪያ ላይ ባለው ውሃ ላይ ትንሽ ውሃ ጠብ እያደረግን ትንሽ ውሃ እየሰጠን በደንብ እንዲመታና በደንብ እንዲወጣ ማድረግ ነው። ሚክሰራችን በደንብ እየመታ ነው። ይኸው በደንብ ከተመታ በኋላ ያለው የደረሰውን ሊጣችንን ይኸው ሊጣችን ደርሷል። የደረሰውን እንዲህ በእጅ እየመጠነ በኤሌክትሪክ ባላንስ እያስቀመጠ መጀመሪያ አንዱን ግራሙን ይለካል። ከዛ በኋላ በእጅ በመጠነው ቀሪዎቹን በሙሉ በዛው ይሰራል።
ልምድ ላላቸው በጣም ቀላል ነው። የመጀመሪያውን ከመጠኑ በኋላ ቀሪዎችን በዛው ይመጥናል በእጁ ማለት ነው። ያው በእጁ ይሄ ልጅ በጣም ልምድ ያለው ነውና በእጁ ለጥ እያደረገ ይው አንድ ባትራ ላይ ወደ ጎን 3 ወደ ታች 5 15 ይደረድር። አንድ ጊዜ የቦካነው ዱቄታችን 12 ኪሎ ግራም ነው። 12 ኪሎ ግራም ተቦክቶ 12 ባትራ ይወጣል በአንዴ ማለት ነው። 12 ባትራ አሁን ወደ ማኮፈሻ አስገባን። ከማኮፈሻ ሲወጣ እንደዚህ ኩፍ ብሎ ይወጣል ማለት ነው። ከማኮፈሻ ሲወጣ እንደዚህ ከፍ ብሎ ይወጣል ማለት ነው። ይሄ ደግሞ ማብሰያ እታች ያለው እሳት ማቀጣጠያ ቤታችን ነው። እታች እሳት ይቀጣጠልና ግለቱ ያለው እላይኛው ቤት ነው። እላይኛው ቤት በሸክላ የተሰራ ነው። ሙሉ በብሎኬትና በሸክላ የተሰራ ነው። ላይኛው ቤታችን ማብሰያ ቤታችን ነው። እታች በኩል ያለው ደግሞ እሳት ማቀጣጠያ ቤታችን ነው። ይሄ በአንዴ እስከ 15 ባትራ ነው። ይኸው ከወጣ በኋላ ዳቦአችን እንደዚህ ጽድት ብሎ ወጥቷል ማለት ነው። በጣም ጽድት ያለ ዳቦ ነው። በጣም ጽድት ያለ ዳቦ ነው። ገና ሊጥ ላይ ያለ በደንብ ከተመታ እንደዚህ በጣም ውብ የሆነ ዳቦ ተመልከቱ። ዳቦ ልክ ከወጣ በኋላ ወዲያው መገልበጥ አለበት። ካልሆነ ዳቦችን እንዴት ውብ እንደሆነ ማለት ነው። እንደዚህ አይነት ዳቦ ነውና ይሄ ስራ በጣም አዋጭ ነው። ጀነሬተር አለን ማብራት የሚሄድ ከሆነ እንደዚህ ነው የምንሰራው። መልክ ቆንጆ ሆኖ በዚህ መልክ ይሸጣል። ይኸው እንደዚህ ነው የሚሸጠው። በተለያየ ቅርጽ ነው የሚወጣው። እንደዚህም በዚህም ቅርጽ ይወጣል።